ራስን መሆን ዛሬ የምንማርበት ሐሳብ የማካፍልበት ርዕስ ነው። የዛሬው ቪዲዮ በተለያዩ አጋጣሚዎች ራስን ሁን፣ ራስሽን ሁኚ ተብሎ ሊሆን ይችላል። እናም ዛሬ ራስን መሆን ምን ማለት ነው? እንዴትስ ነው ራስን የሚኮነው? ሁለተኛው ጥያቄ በሌላ ቪዲዮ የምመለስበት ስለሆነ ዛሬ ራስን መሆን ምን ማለት ነው ለሚለው ጥያቄ መልስ ይሆናል ብዬ ከራሴ አንግል የተመለከትኩትን ሐሳብ ነው የማካፍላችሁ። ይህ ምን ማለት ነው ሲባል እናንተ ለራሳችሁ ራስን መሆን ማለት እንዲህ ነው ብላችሁ የምታምኑት ሊኖር ይችላል። ስለዚህ ቀጥታ የኔን ሐሳብ ወደ እናንተ አታስገቡ፣ ሙሉ በሙሉ አትቃወሙ። ነገር ግን ፈትናችሁ ከናንተ አንግል ከናንተ እይታ ትክክል የሆነውን መርጣችሁ ተቀበሉት እላለሁ። ለዚህ ቻናል አዲስ የሆናችሁ ለናንተ ከሰኞ እስከ እሁድ አመለካከታችሁን ከፍ የሚያደርጉ በአእምሮ እንድትበለጽጉ ብሎ የሚተጋውን ይህንን ቻናል ሰብስክራይብ በማድረግ በትምህርቶቹ እንድትጠቀሙ በአክብሮት እጠይቃችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናም ማወቅ እፈልጋለሁ፣ ለዚህ ቻናል ያላችሁን እይታ ማወቅ ስለምፈልግ ኮሜንት ላይ ሐሳባችሁን አሳውቁኝ። ላይክ በማድረግ ወደ ቪዲዮ እንሄድ። ሁሉም ሰው ሲፈጠር የራሱ የሆነ ውብ እና ድንቅ ማንነት አለው። ራስን መሆን የራስን ሐሳብ፣ ስሜትና ተግባር ዋጋ ከመስጠት በመጀመር ስለ ራሳችን በጥልቀት ማንሰላሰል እና ራስን በግልጽ ማወቅን የሚጠይቅ ሂደት ነው። ራስን መሆን ያለንን አስተሳሰብ፣ ልምድና ማንነትን በመቀበል ከራስ ጋር ሳይደባበቁና ሌላም ሰው ለመሆን ሳይሞክሩ በነጻነት ማንነታችንን መኖር ማለት ነው። ራስን መሆን ሕይወታችንን የምንመራበትን ውሳኔዎቻችንና ምርጫዎቻችን ለራሳችን ባስቀመጥነው መለኪያ ልክ ቀርጸን ሕይወታችንን በራስ መተማመን መምራት መቻል ነው። ራስን የመሆን ጉልበት የሚመነጨው ከፈጣሪ የተሰጠንን ማንነትና ባደግንበት ማህበረሰብና ሀገር ስር የገነባነውን ስብዕና ያለማወላወል ከመቀበል ነው። አንዳንድ ሰዎች ራሳቸውን ስለማይቀበሉ ራሳቸውን ሆነው ማንነታቸውን መኖር ይከብዳቸዋል። ለራሴ ማንነት እውነት ካልሆንክና ሕይወትን ሌሎችን ለማስደሰት የምትኖር ከሆነ እውነተኛ ደስታን አታገኝም። ምን ያህል ነገሮችን በራሴ መነጽር ትመለከታለህ? ምን ያህል ጊዜ ስለ ሕይወቴ ስኬት አስተውለህ ከራሴ ጋር ተወያይተህ ታውቃለህ? ምን ያህል ጊዜ ከጫጫታ ወጥተህ በጥሞና አስበህ ታውቃለህ? ስንቶቻችን ዓላማችን መሆን የምንፈልገውና በራሳችን የምናምንበትን ተግባር ከውስጣችን ፈልገን ራሳችንን ስለመሆን እናስብ ይሆን? እርሶስ ምንድነው ራስን መሆን? ኮሜንት ላይ አሁንም ያስቀምጡልኝ። በቀጣይ ራሳችን ለመሆን የሚረዱን ደረጃዎችን ማወቅ ከፈለጉ እሱንም ኮሜንት ላይ እንድታስቀምጡ እፈልጋለሁ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። አሁንም ደግሜ የምለው ሐሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ኮሜንት ካደረጋችሁ በኋላ እዚህ ጋር ሚስት ወይም ፍቅረኛ ከእግዚአብሔር ዘንድ መሆኗን በምን ታውቃለህ ብዬ የሰራው ቪዲዮ አለ፣ እዛ እንገናኝ።